ቡም 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 ካፒቴን ክብራትና ክብራን ተመልካቾች ዛሬ ይዤላችሁ የመጣሁት የተለያዩ ዓለማችን ላይ አስገራሚ የሚባሉ እውነታዎችን ይዤላችሁ ቀርቤያለሁ ከፕሮግራሙ ጋር። አሁንም ካፒቴን ነኝ። ቡም 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 ካፒቴን ነኝ። ዛሬ ዓለማችን ላይ አስደናቂ የምንላቸውን ጉዳዮች ሰብሰብ አድርገን እንመለከታለን። ዓለማችን ላይ እንግዲህ በጣም ብዙ የሚያስገርሙ ጉዳዮች ይኖራሉ። አስደናቂ የምንላቸው ይሆናሉ ወይ መሆን እንዴት ቻሉ ብለን የምናስባቸው ጉዳዮች በጣም በብዙዎች አሉ። እንዴት ሆኑስ? ተፈጥሮ ይገርማል እያል የምናይበት መንገድ ይኖራል። አንደኛ ወፎች አይሸኑም። ወፎች አይሸኑም ይላል ሳይንስ ነው ያለው። ወፎች አይሸኑም ሲል እኔ አንዳንዴ ያው እንትን ማለት እንዳይሆን እንጂ አንዳንዴ እየሸኑ የሚያስቸግሩትን በህመም የሆነውን ችግር የለውም፣ በሌላ ነገር ግን የሚያስቸግሩትን የወፉን ቢሰጣቸው አሪፍ ነበር እላለሁ። ሁለተኛ ጉንዳኖች ፈጽሞ አይተኙም፣ ሳምባ የላቸውም። ሰራተኛ ጉንዳን እስከ 7 ዓመት ሊኖር ይችላል። ንግስቶ ግን እስከ 15 ዓመት ልኖር ትችላለች። እንዴ ወንድሜ፣ ንግስትና ሰራተኛ እንዴት ተመሳሳይ ዓመት ሊኖር ይችላል? ሰራተኛው ጉንዳን እስከ 7 ዓመት ሊኖር ይችላል ይላል። ንግስቶ ጉንዳን ግን እስከ 15 ዓመት የመኖር ቻንስ አላት ይላል። ጉንዳን ነው በነገራችን ላይ፣ ሳምባ የላቸውም። እንዴት እዛች ትንሽዬ እንትን ውስጥ ሳምባ ይኖራል ልትለኝ ትችላለህ። የእሱ ስራ ስለሆነ እሱን እንለፈው። ግን ያው ንግስናው ላይ ቁጭ ስትል ግን የመኖር እድል ሰፊ ነው ወንድሜ። እንደምንም 4 ኪሎ እያልክ እሺ። ሶስተኛ ሻርክ ብቸኛው የማይታመም እንስሳ ነው። ምንም አይነት በሽታ አያጠቃውም ካንሰርን ጨምሮ ይላል። ሻርክ ያርገኝ በሉ እስቲ። ሻርክ ፈጽሞ የማይታመም እንስሳ ነው ካንሰርን ጨምሮ፣ ሌሎች ይታመማሉ ማለት ነው። ዋው ደስ ይላል በእውነቱ። ሻርክ ብቸኛው የማይታመም እንስሳ ከሆነ አስደናቂ ነው። ከእንስሳዎች መሀል ሻርክን ለይቶ ህመም የማያጠቃው ከሆነ ይሄ ያስደንቃል። ሻርክ መሆን የምትፈልጉ ይቅርባችሁ፣ ሰው ናቸው። ፈረሶችና ላሞች ቁመው ነው የሚያንቀላፉት። ፈረሶችና ላሞች ቁመው ያንቀላፋሉ። አንተ ቁመህ አንቀላፍተህ አታውቅም ወንድሜ? ስራ በዝቶብህ ምናምን የለም ቁጭ ብለህ ይሆናል። ቁጭ ብለህም ካንቀላፋ ያው አንቀላፋ ነው። ግን ፈረሶችና ላሞች ቁመው ነው የሚያንቀላፉት። የማር ንብ ሁለት ምን አላቸው? ሆድ ሲኖራቸው አንዱ ለማር ሲሆን ሁለተኛው ለሚመገቡት ምግብ ማስቀመጫ፣ አንዱ ማስገቢያ ነው፣ አንዱ ማውጫ ነው። ያው እኛ አፍና እንደምንለው ማለት ነው። ስድስተኛ ትልቁ ነጭ ሻርክ ከ3 ወር በላይ ሳይበላ መጓዝ ይችላል ይላል። እነዚህ ሻርኮች ግን አልተቻሉ። አንዱ አያመው 6 ወር ሳይመገብ ማለት እኮ በጣም እኮ። እስቲ 6 ሰዓት ሳትመገቡ አለና ቻሉ እስቲ። ዛሬ እችላለሁ 3 ቀን ሳልመገብ ምናምን ልችል ትችላለህ። ግን በኖርማሊቲው ግን ችግር ያስችላል፣ ጾም ያስችላል። በኖርማል መንገድ ግን እርግጠኛ ነኝ ሰዓቷን ማለፍ አትፈልግም። ወደ 7ኛው አብዛኞቹ ዝሆኖች በክብደት ከሰማያዊ አሳ ነባሪ ብሉ ዌል ምላስ ያንሳሉ ይላል። እየሰማችሁ ነው። ዝሆን እንግዲህ ምን እንደሚያክል ሁላችንም እናውቃለን። አብዛኞቹ ዝሆኖች በክብደት ከሰማያዊ አሳ ነባሪ ምላስ ያንሳሉ። ይሄ ነገር ስለዚህ በጣም አሳ ነባሪ በጣም ትልቅ ነው ማለት ነው። እስቲ ማየት ነው።
እኛ ግን አስገርሞን ነው እንግዲህ እዚህ ያመጣ ነው። እንደምትገረሙ እናንተም እርግጠኞች ነን። በረሮ በረሃብ ስለ በረሮ ነው። በረሮ በረሃብ እስኪሞት ድረስ ለሳምንት ያህል ጭንቅላቱ ተቆርጦ በህይወት መቆየት ይችላል። ዋት በረሮ ጭንቅላቷ ኦኬ፣ እቺ የሆነች ትንሽዬ እኮ አላት ጭንቅላት እንደ ጉንዳን ማለት ነው። ይሄ ደስ የሚል ነገር ነው። ነፍሳቸው ያለችው ጭንቅላታቸው ላይ ነው ማለት ነው ብለህ እንዳታስብ ወንድሜ፣ እኛ እናቅም፣ ብቻ አስገርሞን ያመጣ ነው። ወደ 9ኛው የአህያ አይን አቀማመጥ በአንድ ጊዜ አራቱንም እግሮች ማየት ያስችሉታል። ዋት የአህያ አይን አቀማመጥ በአንድ ጊዜ አራቱንም እግሮች ማየት ያስችሉታል። ኦኬ ዝቅ ብሎ ምናምን ነገር ላይ ሊሆን ይችላል እንግዲህ ደርሶበት ነው። ዶልፊን ውሃ ውስጥ ከ24 ኪሎ ሜትር ርቀት ያለ ድምጽ በቀላሉ ዶልፊን ውሃ ውስጥ ከ24 ኪሎ ሜትር ርቀት ያለ ድምጽ በቀላሉ መስማት ይችላል። ያለ ድምጽ ዶልፊን ውሃ ውስጥ ከ24 ኪሎ ሜትር ርቀት ያለ ድምጽ በቀላሉ መስማት ይችላል። ያለ ድምጽ አይደለም፣ ያለ ድምጽ መስማት ይችላል። ከ24 ኪሎ ሜትር እኮ በጣም ቀላል አይደለም ወንድሜ። አንድ ጣና ውስጥ ከጫፍ እስከ ጫፍ ሊሆን ይችላል። የጣናን ርዝመት ባላውቀውም በሆነ ጎኑ ማለት ነው። 24 ኪሎ ሜትር በጣም ረጅም ነው። እሺ ወደ ሌላኛው እንሄዳለን። የወባ ትንኝ 47 ጥርስ አላት። የወባ ትንኝ አወቃችኋት? ስንቱ የሚንቀጠቀጥባት 47 ጥርስ እና የሁላ ጥርስ እያላ ነው እየሄደች ስልክ እያደረገች ፋ የምታደርገው ማለት ነው። ይሁን ማንኛውም ሁለት የሜዳ አህያ ወይም ዜብራ አንድ አይነት መስመር አይኖራቸው። አይጥ ከተራበች የራሷን ጅራት ትበላለች። መከራችንን አሳየችን እኮ አይጥ። ትላንት የገዛው ለነገሩ ኬት መጥቶ ይገዛል? ተውት እስቲ። ዋናው አይጥ ከተራበች አይደለም ያንተን ካልሲ፣ አይደለም ያንተን ሸሚዝ፣ አይደለም ያንተን ውድ ነው ብለህ ያስቀመጥከውን ሱሪ የራሷን ጅራት ትበላለች ወንድሜ። በተቻለ አቅም ከቤት ለማስወገድ ጣር ልፈልጌ ነው። ለሚስቱ ታማኝ የሆነ እንስሳ አይገርምም? እንስሳ ራሱ ታማኝ አለ። አሁን ከሰው ማለት ለሚስቱ ታማኝ የሆነ ሰው ማሞ ነው ምናምን የሚባል አለ። እርግጠኛ ነኝ እኔ እንጃ። ግን ለሚስቱ ታማኝ የሆነ እንስሳ ቀበሮ ብቻ ነው የሚለው። በነገራችን ሌላም አለ ምናምን አይልም። ቀበሮ ብቻ ነው። ቀበሮ ለሚስቱ ታማኝ እንስሳ ነው። እንደ ቀበሮ ታማኙኑ ለማለት ፈልጌ ነው ባሎች። የሌሊት ወፍ ብቸኛዋ ከአጥቢዎች መብረር የምትችል ሲሆን የእግር አጥንቶቿ ከመቅጠናቸው የተነሳ መብረር እንጂ መራመድ አትችልም። የሌሊት ወፍ ነው በነገራችን ላይ። ኖርማል የቀን ወፎች እንግዲህ ታውቃላችሁ ይሄዳሉ ምናምን። የሌሊት ግን ወፍ በጣም ከመቅጠኑ የተነሳ መራመዳች ዋው ያስገርማል የእውነት። እባብ አይኖቹ ቢከደኑም በአይኖቹ ቆብ ማየት ይችላል። ሰይጣን ድሮስ አይደለም በቆብ በጅራቱ ራሱ ላይ ይችላል። ምን አይኑ ራሱ መከራ እንዴ! ብቻ ተውት። ወንድ የወባ ትንኝ አይናደፍም፣ ሴት ብቻ ናት የምትናደፈው ይላል። ሴቶች ምን ትላላችሁ? እስቲ ኮሜንት እየሰጣችሁ ሰብስክራይብ እያደረጋችሁ አካውንታችንን ኮሜንት እየሰጣችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ
የተለያዩ አስደናቂ ነገሮችን ሁሌ እናቀርብላችኋለን። አስገራሚ የምንላቸውን ነገሮች አብረን እንማማራቸዋለን። ስናይ፣ ስንሰማ፣ ስናዳምጥ አግራሞትን የሚፈጥሩብንን ነገሮች ለእናንተ እወቁ ብለን እናቀርባለን። አንድ ንብ አንድ የሾርባ ማንኪያ ማር ለማዘጋጀት ከ4000 በላይ አበቦችን መጎብኘት አለባት። አንድ የሾርባ ማር ለማዘጋጀት ከ4000 በላይ አበቦችን እንግዲህ መቅሰም አለባት የሚለው ቬሪ ሃርድ ነው። ከ4000 በላይ አበቦችን መቅሰም አለባት። የምታቀርበው ደግሞ ምን ያህል እንግዲህ አንድ ሾርባ ማለት እንግዲህ እኛ እስቲ የጎጃም ነው የምንድን ነው ማሩ ምናምን እያለ እስቲ አቅምሰኝ እያልንች ምንቀምሳት ማለት ነው። ባንገዛም ብንገዛም እቺ ንብ ግን ከ4000 በላይ እንዲህ ሰዎች አበቦችን መቅሰም አለባት። ለዛሬው የያዝንላችሁ አስገራሚ ከምንላቸው ጉዳዮች መካከል እነዚህን አጋርተናችኋል። በሚቀጥለው ከተለያዩ አስገራሚና አስደናቂ ከምንላቸው ጉዳዮች ጋር እንገናኛለን። ፒያንኪ ሚዲያን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ኮሜንት በመስጠት ሀሳባችሁን እያስቀመጣችሁ አብራችሁን እንድትጓዙ እንመኛለን። ፒያንኪ ሚዲያ አቅራቢያችሁ ካፒቴን ነበርኩ። ቻው።